ሰላም ጤና ይስጥልኝ እንደምናላችሁ ክብራችሁ ይስፋ። ዛሬ በአያት ሪል ስቴት ያለቁ ቤቶችን እንጎበኛለን። እንዲህ ፏ አድርጎ እየጠበቀን ነው። እስቲ ከፍተን ስንገባ የመጀመሪያው ክላስ ላይ ሻወር፣ ሽንት ቤት ገና ታጥበን ፏ ብለን ወደ ውስጥ የምንገባበት ማለት ነው። ኮመን ሻወር ሽንት ቤት አለ። እንደምታዩት ላይ ውሃ ማሞቂያው ተገጥሟል። እንደገናው ደግሞ ሲንኩም ተገጥሟል እና በጣም ፏ አድርጎ ሴራሚክ ሁሉ ተገጣጥሞለት ያለቀለት ነው። እና በመቀጠል ሁለተኛው ክፍል ምን አለ? የሰራተኛ ክፍል አለ። ሰራተኛ ክፍል የእውነት ይሄ ሜትር ከ50 አልጋ ገብቶበት ሌላ እንግዳ ማረፊያም እንኳን ሊሆን የሚችል ክፍል ነው ማለት ነው። ሰፋ ያለ ነው፣ በቃ የሚገርም ነው። እና እኔ ራሴ ሳየው በጣም ነው ደነቅ ያለኝ። እና ከዛ ወጥተን እንዲህ ሳሎኑ ፊት ለፊት ምን አለ? ኪችን ካቢኔት አለ። ኪችኑ ስንገባ እንደዚህ አምሮበት ነው ያለው። ኪችን ካቢኔቱ አልተገጠመለትም። መስታወቱ እንደዚህ ነው፣ ብርሃን ማስገቢያ ያለው፣ ጭስ ንፋስ። ከዛ ከኪችን ካቢኔት ወጥተን ቅድም እንዳያችሁት ፊት ለፊት ላይ ምን አለ? ሳሎኑ አለ። ሳሎኑ ያው ሲሰራ ሁሉም ከኪችን በአቅራቢያ የሚሰራ እዛው እንደማድረግ እንዲመቸን ማለት ነው። ይሄኛው በር የምታዩት መስታወት ነው። ፊት ለፊቱ ምን አለ? ባልከኒ አለ። ባልከኒው ሰፊ ነው፣ ከሳሎኑ ስፋት ነው የሚያክለው ርዝመቱ ማለት ነው። እና አሪፍ በቂ የሆነ አሪፍ ባልከኒ አለው። እዚህ መተን መናፈስም እንችላለን ማለት ነው። ከዛ ይሄንን ዘግተን እንወጣና ሳሎኑ በነገራችን ላይ በጣም ሰፊ ነው፣ በፈረስ የሚያስጋልብ አይነት ነገር ነውና ከዛም ወደ መኝታ ክፍል እንገባለን። አንደኛው መኝታ ክፍል ከፍተን ስንገባ እንደዚህ በብርሃን ይቀበለናል። እዚህ ጋር መስኮት አለ። መስኮቱን የከፈትን እየዘጋን አየር እንደፈለግን ማዘዝ እንችላለን። ሰፊ ነው። በዚህ ጋር ዳር ጥግ ላይ ደግሞ ሌላ እንትን ማስቀመጥ ይቻላል፣ ቁም ሳጥን ማለት ነው። መብራት ሁሉ እንደዚህ የተገጣጠመለት ነው። የምር በጣም የምትወዱት አይነት ነገር ነው። ደግሞ ሌላ ሁለተኛው ክፍል እንገባለን። ሁለተኛ መኝታ ይሄም መስታወት ማነው መስኮት አለው። በነገራችን ላይ ሁሉም ክፍል ላይ አለ እናገኛለን ማለት ነው። ከዛ ቁመቱም ደግሞ እንኳን አልደርስበትም፣ በጣም ረዥም ነው። ወደ ላይ ክፍል እንዲወተን ቀጥታውን የምንሄደው ወደ ማስተር ቤድሩም ነው። ማስተር ቤድሩሙን እንዲከፍተን እንገባለን። መለስተኛ ሳሎን በሉት፣ በጣም ሰፊ ነው፣ ምቹ ነው። በቃ ይሄም በዚህም ነው እንደ ልብ መስታወቱ መስኮቱ ልክ ነው። ሀይቱም በተለይ ከምድር እስከ ላይ ድረስ ሁሉም ተመሳሳይ ነው በዘራው ማለት ነው ሁሉም። ከዛን የማስተር ቤድሩሙ ሻወር፣ ሽንት ቤት በእንደዚህ አይነቱ እናገኘዋለን። በጣም ሰፊ ነው። የመኝታ ክፍሉን ርዝመቱ ከሱ እኩል ነው ስፋቱ ማለት ነው። ይህ ሁሉ ነገር ተገጣጠመለት። እዚህ ጋር ውሃ ማሞቂያ መግቢያ ምናምን ያው እዚያ እና በዚህም ታችን ላይ እንደዚህ በሩ ነው እንትን ያለው ስለማይመች ማለት ነው። ከዛ ነው ክፍል ደግሞ ወደዚያ የተነጣን ክፍል እንገባለን። አራተኛው የሚገርም ነው የእውነት። ይሄው በር የምታዩበት ፊኖ ምን አለፋችሁ የእውነት በጣም ትወዱታላችሁ። ጋራ ሻወር ሽንት ቤት አለ። ሶስተኛ ሻወር ሽንት ቤት ማለት ነው። ገና ስንገባ አንድ ቤድሩም ሁለት፣ እንደገና እዚህ ጋር ሶስት መኝታ ማለት ሶስት አለው ማለት ነው። ቤቱ በነገራችን ላይ ባለ ሲሆን ሱቅ ባለ 5 መኝታ ግን ያው ባለ 4 ተብሎ ነው የሚጠራው። ስለዚህ ቤቱ ይሄንን ይመስላል አላችሁ። ደግሞ 20% ዲስካውንት ተደርጓል። 5000 ብር ተገዛላችሁ። ስለዚህ እንዳያመልጣችሁ የድሉ ተጠቃሚ። የዋትስአፕ የኢሞ የቴሌግራም በስልክ እዚህ ላይ ያስቀምጥላችኋለሁ። 9672 ደውሉልን። አይተው ይወዱታል። በእንድትሰራ ነው። መልካም ጊዜ ይሁን። እጅግ አድርጌ አመሰግናለሁ።